ሰላም ሰላም ዩቲዩብ እንዴት ናችሁ? እንደምን ቆያችሁ? ዛሬም እንደተለመደው ተመልሰናል። ያው ሰሞኑን ዩቲዩብ ላይ በደንብ በየሁለት ቀኑ ቪዲዮችን ፖስት እያደረኩ ነው ያለሁት። ዛሬም እንደተለመደው ምርጥ የቆየ የኮሜዲ ስራ አለ፣ አብረን እንመለከታለን። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። ቴሌግራም ግሩፕ ላይ ቪዲዮችን ላኩልን፣ ሊንኩ ዲስክሪፕሽን ስር አለ። ዛሬ ወላጅ አምጣ የሚል ምርጥ የኮሜዲ ስራ አለ፣ አብረን እንመለከታለን። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። 1000 በቅርቡ እንገባለን። ቀጥታ ወደ ቪዲዮ እንሄዳለን። ወላጅ አምጣ። ወላጅ አምጪ ነው። ድሬቲው ላይ ነው የተለቀቀው። ፕሮዳክሽን አፍሪካ ስቱዲዮ። ያችን አማርኛቸው ታውቃታላችሁ? ያቁመት አለ፣ በዛ በቁመት አለ፣ ያቅጥረት አለ። ኢየሱስ አይገርምም? ያ ሱሪ ማን አባቱ እንደገዛለት እኮ ነው። ከዛ ሱሪ ታውቁት ጫማ ማን አባቱ እንደገዛላት አረጋ እሱ ታረግና ያስቃላ። ምንም ከወራት ምንም አሰማ ትመጣና ሃይ ተማሪዎች፣ ያው ቢኒያም እመታሃለሁ። ታውራና ትጨርስ ትባ። ከዛ በኋላ የምታወሩት ካለ ተወጡና ታወራላችሁ። ለምን ዝም የሚያስቅ ነገር አለ? የለም። ያስቅ። ያ ክፍታፍ አስተማሪ ከመጣ አፉን ከከፈተ መዝጊያ የለውም። በዛ ላይ ደግሞ አንዳንዴ ማንም እንደማስብ ልንገራችሁ። የእሷ ፔሪድ አለ የአማርኛ ቸራ ተማሪ 2 ፔሪድ ሁለትና ስለ ኡሳማ ቢን ላደን ሲለፈልፍ ይዋኛ እናዳምጥ። ቁራ መጮህና መፈጠር አያስፈልግም። ሰሙኛላችሁ? የዛሬ 15 ቀን ዋናው ፋይናል ፈተናችሁ ሲሆን ክለሳ የምንጀምረው ደግሞ ኔክስት ዊክ። ክለሳ ከመጀመራችን በፊት ግን አንዳንድ ነገሮችን መነጋገር ያስፈልገናል። ከዛ በፊት ግን ስለምወደውና ስለማደንቀው ስለ ድንቁ ፈላስፋ ስለ ሶቅራጦስ አንዳንድ ነገር ነግራችኋለሁ። ፈላስፋ ሶቅራጦስ ማለት አባቱ ድንጋይ ጠራቢ ሲሆኑ እናቱ የልምድ አዋላጅ ናቸው። የበርካታ ልጆች አባት ሲሆን ሲከራከር የሚያድር ድንቅ ፈላስፋ ነው። ተከራክሮ በማሳመኑ ወደር የማይገኝለት ፈላስፋ ሲሆን እጅግ በጣም በርካታ ተከታዮችን ያፈራ ነው። እዛ አካባቢ ድምፅ ይሰማኛል። መጨረሻ አካባቢ ነው። ፈላስፋው ሶቅራጦስን እጅግ በጣም ማድንቀው ነው ብዬ ስላችሁ ብዙ ምክንያቶች አሉ። አንደኛ ለእውነት ብሎ የሞተ ስለ እውነት ብሎ ራሱን አሳልፎ የሰጠ ሰው። ምንድን ነው ጫጫታ ይሰማኛል? የተሰጠን 40 ደቂቃ 40 ደቂቃ ኢፌክቲቭ መጠቀም ካልቻለን እንዴት ውጤታማ ሆናችሁ ፈተናውን እንደምትሰሩት አይዶን ነው። ካሁን በኋላ ማንንም ሰው እኔን ለመረበሽ ምንም አይነት ሙከራ ቢያደርግ እርምጄ ከሳዳም ሁሴን የከፋ ነው የሚሆነው። ሳቀች እሷ ከሳዳም ሁሴን ወላጅ አምጣ። ደስ ይላል። ሁላችሁ ማስታወሻ ደብተራችሁን አውጡና ኖት ያዙ። አንቺ ማለት በቀደም ተነሽ መጣሻ አይንሽ ነው ማጣታለሽ። ማን ነው እንደ ቁራሚጦ? ተነሽ አንቺ ተነሺ። መሀል ላይ ያለሽው ተነሺ። እኔ ሲያዩሽ የሶፋ እግር ነው የምታውቂው። ፊት ለፊት ወንበር መቀመጥ ሲገባሽ መጨረሻ ላይ ተሰንገሽልኛል። እኔ ምን ላድርግ? ሻርሷ እኮ እንጃ ሶራች እኔ ያወራው እንዴ? ምን አለበት እኔ እንጀራዬን አክብሬ ብሰራበት? ምን አለ ስራዬን ብሰራበት? ምን አለበት እኔ ሰላሳስንሽ እራሽ እንደ ሞተ ታገጫለሽ። ውጪልኝ። ትቸርኔ ምን እግዚአብሔርን አባቴ ሙት ክፍሉን ለቀሽ ውጪ። ካሁን በኋላ ትሰሚኛለሽ? ወላሽ ካላመጣሽ በሌላ ነገር እግዚአብሔር አባቴ ይቆጣል። እንዴ ትሻለ ላይ ምን አረኩ እንዴ? ውጪ ብያ አንቺ ነሽ ሻሰ ሻማትሽ እንደዚህ ነገር እንደዚህ አንቺ ወዴት ነው ተመለሽ አልኩ። እንግዲህ አይ ነገር ያለው የኔ ወርድ ተራስ ያብያለሁ። ቆይ አንቺ ነገር ነው እንዲህ ግራ ግብት ያለኝ እንዴ? ቆይ እንዳሻሽ መውጣት እንዳሻሽ መግባት ይሄ ማለት ምንድን ነው? ዳሪ ብተሩም እኮ እንዳንቺ እዚህ ግቢ እኮ አላዘዙም። እንደፈለኩ ወጣው ነው። እንዴት አይቸገረኝ? ቆይ
የምለው አንቺን ብሎ የሚመጣው አጥር እየቀደደ ይገባል እንደውሻ። ምን አገባኝ ታዲያ? እንዴት አያገባሽም? ተናሪው በየዓመቱ የአጥር ማሰሪያ መዋጮ ብሎ ያወጣል፣ አንቺ ትቆያለሽ፣ ያወጣል፣ አንቺ ትቆያለሽ። ይሄ ምን ማለት ነው? በቃ እነዚህ ብዙ ልጣበት እኔ በቃ ልጣት ነው የምፈልገው። ትሰሚያለሽ? ታውን ሰዓት ጀምሮ በኔ ሽፍት አላስገባሽም። ወላጅ ይዘሽ ታልመጣ እንዴ ምን አገባበት እርሶ? በቃ ተን አናስተማረች ምን አገባበት? አይ ተናገርኩ። ዋሽ ባሉ እንግዲህ የበርም ልታዋጡ ነው ተማሪዎች። ነገሩ ወላጅ የለሽ አንቺ ምን ይዘሽ ትመጣለሽ? ሚስኪን ቤት ስትገባ ሚስኪን ወላጅ የለኝም በይ። እንደ አባይ አንተ ሰው አይደል እንዴ? አይ እኔ ወላጅሽ አይደለሁ። በቃ ያለው ወላጅ የለኝም በይ። ሂጂና ምን ትላለች? እኔ ለታላላቆችሽና ለወንድሞችሽ ሲሄድ የኖርኩ ሰው ነኝ ወላጅ እየተባልኩ፣ ግን ወላጅ ብቻ ሆኜ ነው የቀረሁት። አንድም ትምህርት ሳይገባቸው ቀለ ራሱ አንቺ ግን አይደለም። ሲፈልጉ እነሱ ይምጡ አስተምሩ። እንደ አባይ ከመጀመሩ ነው ተማሪ የሚመጣው እዚህ። እንዴት አይነት ከቻለም ትምህርት ቤቱ ይምጣ፣ በግማሹ አከራይተን እንኖራለን። ግፋ ቢልም ትምህርት ሚኒስቴርም ይምጣ፣ ብዙ እንነጋገራለን። ሁሉም ነገር ያለበለዚያ እነሱን ይዘሽ ማትመጭ ከሆነ ጨርቅሻው ይዘሽ ውልቅሽ ልብስሽን ይዘሽ ወይ እነሱን ይዘሽ ነይ፣ እንነጋገራለን። የት ነው የምወጣው? ቤቱን ትቼ ምን አውቃለሁ። የሚታወቅ ቦታ አሜሪካም ሊሆን ይችላል፣ ቅርብ እዚህ ካናዳም ሊሆን ይችላል። ግን አሁን ልብስሽን ይዘሽ ወደ ውጭ አስተምሬ ሄጄ ተንከራትቼ ፊደል እንዲህ ነው ብዬ እንድናገር ወይ ጉድ! በቃ አለልሽ ሁሉም ከሽንት ጨርቅ ጀምሮ ሁሉም ልብስ ምንም አልተነካም። ምንም አብሮ የመኖር እንትን አበቃ። ደሞዝ ደግሞ እንደው ወሩ አይደርስ እንዴ? ምን አይነት እንደው ሰው የሚፈልገው ጊዜ። አቤት ደህና አሉ ማ እርሶ? ደህና ሁን ብለሽ ሳትሄጂ ደህና ዋሉት ያለሽ። አይ ጉድ! ምን ፈልገሽ ነው ግን ለመሆኑ? ይኸውልዎት አባቴ እዚህ ቤት ካልመጡ እነሱ አንቺ እንዳትገቢ ብሎ አባሩኝ ነው ከቤት። አሁን ሻንጤን እያዘጋጀ ነው የመጣሁት። ኧረ ይኸው ትሰሚያለሽ? ይኸውልሽ መጀመሪያ እኮ ነው መጀመሪያ ነው አንቺ ያጠፋሽው እንጂ ይኸውልሽ እኔ እንደውም ባለፈው እዚህ ቀበሌ ምርጫ ተወዳደር ብለውኝ እምቢ አልኩ እንጂ እንደው ሊቀመንበር ብሆን ተቀበሌ ሁሉ አባርርሽ ነበር። ሞጭ እኔ እኮ እውነት ነው የማወራው። ታዲያ ማን ውሸት አወራ? እኔም እኮ እውነቴን ነው። ስራሽ እኮ ስራ አይደለም። ኧረ ተው ግን አባት ግን ተው። መጀመሪያ ነው ማለቃቀስ እንጂ አጥር ከመቅደድ ጋር ትጥቀደው ከጨረሱ በኋላ ምን ያድርጉ? ይሄ እንደዛም እንግዲህ እንዴት ይሆናል? ቤት ጸባይሽ አይታወቅ እንግዲህ ቤትም እንዴት ሆኝ ይሆናል? ኧረ ተው ግን አባት ግን ሄዶኝ እጅ አንቺ ተው ግን አለንም የትኛው ጸባይሽ? እኔ ትሄድኩ በኋላ እዚህ ግቢ ውስጥ እንደፈለጋችሁ ልትሆኑ ልናገርና እዚህ ይጠበቃል። እሱ እኮ እዚህ ከመጣ እኮ አደጋ ስለሚፈጠር ነው። አዎ የምን አደጋ? የኔ አባት ኃይለኛ ነው የማታው። እጂ ምን አባት ሆኖ ነው እሱን የማታ ማለት ምን ስለሆነ ነው እሱን የማታው? እሱ ትልቅ ነው ኃይለኛ ነው። ያን ያጃፈ ከዳሪ ቅጠሩ ይበልጣል። ትልቅ ነው የማታለው። ትልቅነት እስቲ ለማንኛውም እናየዋለን። እስቲ ጎሽ እስቲ እሱ እሺ ካለሽ እንግዲህ ቆይ እስቲ ነይ ነይማ ግን ለየትኛው ጸባይሽ ነው? በቃ ሻባት ነው እሱ እኮ እዚህ ከመጣ ኧረ ተነሱ በቃ እስቲ ይሁን ነይ ነይ
ቱል በኢንፎርሜሽን ዘመን ምን ያደርጋሉላ ለውጥ የሚመጣ ትሆን አንዳንዴ ተጣላ አንጫቸው በቃ አንጭልኝ ይምጡ ወላጅ አምጪ የቤት ስራ ስሪ አዎ እኔ ሰጧት ነው የቤት ስራ እሷ አሰራም እዛ የቤት ስራ ተሰጥቶኛል ብላ ድፍት ብላ ታመሻለች ስራ አሰራም ተፍራ ይዞ ምን እንኳን እዚህ ኮሪያ ዘምቻለሁ ኮሪያ ዘምታል እንደ ታዲያስ ያያት የዘምታል ያያት የዘመተ ማለት እኮ ያው ነው ያያት አባቴን ወለደ አባቴ ደን ወለደ ያው እኮ አንድ ደመን ነው መሰለኝ ደርሰናል መሰለኝ ወይኔ የዛተ ነው ሳይሞት አፈናት ክፈት እባክህ ይህ ትምህርት ቤት አይደለም የሰው ግቢ ነው መኖሪያ ምንድን ነው ደግሞ በሩን ቀስ ብላችሁ አልተማራችሁ አልተማርክም አንተ ኧረ ተምሬያለሁ ምን ጽሑፍ አታነብም መኪና ተከለከል ነው አየህ ይላል አየህ ለመማር ምንድን ነው የምትፈልጉት ልጅቷ ክፍል ውስጥ በጣም እየበጠበጠች አስቸግራኛለች እና አያቷን ሳይሆን አባቷን ነው የፈለኩት ለማናገር አዋላጅን አስተማሪ ነህ አንተ እኔ አስተማሪዋ ነኝ ክፍል አባቷን ምንድን ነው ችግሯ የልጅቷ ችግር በአጥር ትዘላለች ኧረ በዛለማ ጥሩ ነው እንጂ ሾልካ እኮ ነው የምትወጣ የውሻ ድሪያ እኮ ነው የሚመስለው እንደ ተቀዶ አንተ ዝም በል አንተ አጥር ትዘላለች ትላለች ጽሑፍ ዘለህ የገባኸው አንተ ነህ ሌላስ ምንድን ነው ወንበር አንቺ ክፍል አትገባም የቤት ስራ አትሰራም ታበዛለች ደግሞ ምንድን ነው የምታበዛው ጎረምሳ ታበዛለች እንደ እንዳይመስሎት እኮ ወንበር አንቺልኝ ሌላ ነገር እንነጋገራለን ናይ አንቺም ቁጭ በል ተቀመጡ ተቀመጡ ቁጭ በሉ ግድ የለም እናንተ ሁልጊዜ ወላጅ አምጡ የምትሉት ደግሞ አንተ እኔ እኮ ስቀመጥ ትንሽ ያቀርታምኛል እዚህ ቤት የኔ ቤት ኳስ ሜዳ ነው ቆምጣ አድርገህ የምትመጣው ዝም በል በቃ ዝም በል አንቺ ምንድን ነው ችግራችሁ ዛሬ ልጅቷ ትምህርት አይገባትም ሲፈጥራት ክፍል ውስጥ እጅግ በጣም በጥባጭ ነች ወላጅ አንቺ ብዬ ላኳት እኔ ነኝ አባቷ እኮ ነው አናግረን በእኔ በኩል ደግሞ ጥሩ አይደለም ብቻ በስታ ወንፊት ታደርገዋለች ዝም በል ቆይ እንነጋገራለን ስሚ የታለሽ የታለሽ የታለ ያ ሽጉጥ የት ነው ያስቀመጥኩት ሽጉጥ የምንሰራው ለዚህ ለአንዳንድ ጊዜ ተብሎ ተሰርቷል ቆይ አይ ባረቀብኝ አይ ምንድን ነው ባረቀብኝ አይ የመጣሁት ሰው አለ ተማከላችሁ እኔ ደህና ነኝ እኔም ሰላም ነኝ ነገሩ ግር ኢላማ ውስጥ አይገባም አሻሽላለች ብለን እኮ ነው እንጂ የኔ ልጅ እናንተ ትምህርት ቤት የላኳት እንድትማር እንጂ አጥር እንድትጥስ ባረቀብኝ እሺ ቆይ የቤት ስራ ስምትለው አንተ ማን የቤት ስራ ይሰጠው እኔ አስተማሪዋ ነኝ ቁጭ በል የቤት ስራ ቤት ውስጥ ያላትን ስራ ግምት ውስጥ ሳታስገቡ የቤት ስራ የምትሉ አንቺ መጥረቢያው ናቸው ሰራተኛ መጥረቢያ ናቸው አባት ሰራተኛ ብላለች መጥረቢያ አንቺላቸው ከሰዓት ክፍል ስላለኝ ወደና ባይሆን እኔ ልሄድና ልጆቹ ትምህርት ቤት እንዳይሄዱ አንቺ ዛሬ እያንዳንዱን ነገር እንነጋገራለን እናንተ ህዝብ የሚያድግበት ህዝብ ጭንቅላቱ የሚሰፋበት ቦታ ላይ ቁጭ ብላችሁ እንደ ወላጅ አምጡ እንደ አታምጡ የምትሉት ምንድን ነው ቤት ውስጥ ያለውንም ግምት አኗኗራችንንም ግምት ውስጥ መክተት አለባችሁ እየተጋገዝን ቤት ውስጥም ትምህርት ቤትም እየተጋገዝን የቤት ስራ እኮ ለሁሉም ይሰጥ
አንተ ዝም በል እንጂ እሳቸው ትክክል ናቸው። ቤት ውስጥ ያላትን ነገር ግምት ውስጥ እንድታስገቡ የእሷን ስራ እዚሁ አንተ ትፈልጣለህ። አንተ የምትሰራውን ወጥ ትሰራለህ። እኔ ሁልጊዜ ጾም የማድረው አንተ እንጭት ትፈልጣለህ፣ አንተ ወጥ ትሰራለህ። ወጥ እንዴ ነው ስለ ቤት ስራ አለብኝ ትላለች። ምን ሆነሽ ነው? እንጨት አልተፈለጠም ትላለች። ና ተነስ ተነስ እኔ እሺ ግባ አንተ ግባ ወደ ውስጥ መክተፊያ ማሽ ግባ እኮ ጠመኔ መያዝ ነው ለምን ግባ ታላቸው ጭፒያው እኮ ነው ጠመኔና አንድ እኮ ነው። ዝም ብሎ አይደል የት ገብታሽ ወጣሽ አለ። አየህ ትክክለኛ ስራ ነው። አንተ ጠባቂ ሳይሆን ፈላጭ ነው። ልጅ እያለሁ እኮ ምን ያህል ወረቀት እያለሁ እና በሚሊኒየም አንተ የምታስፈልግ ሰው ነህ፣ ማታስፈልግ ነህ። አሁን የሚተክል ነው የሚፈለገው፣ የሚጥል አይደለም። ልጅ ነህ ግን ታውቃለህ፣ እዚህ ልጅ ታሰቃያለህ እንጂ ቤት ውስጥ ነከበት በላ። አሁን ደግሞ አልፎ አልፎም ተሰፈር ሰው ጋር ትነታረካለች። ይሄም የእርሷ ስራ ነው። ይሄንም ግምት ውስጥ አስገቡ። አንድ ማን አለብሽ የምትባል ልጅ አለቻት የሚሰዳደቡት። አንገትህን አውጣና ተሳደብ። አንቺ ግማሽ የለ እንደዚህ አትልም የኔ ልጅ፣ ግማሽ አትልም የኔ ልጅ፣ ግማሽ አትልም እንደዚህ እንደዚህ አትልም። ተሰሚያለሽ? ያው ማን አለብሽ? አንቺ ማትረቢ ነው ደግሞ የምትለው እሷ። ማን አለብሽ አቻሻ ያው መጣሁልሽ። ያው ተቆርና መጥቼ ይሊወሬ ባላስገባሽ እኔ ማን ነበር ስሜ ማን ነበር? ከበደ አይደለሁም። ያው ነግሬሻለሁ። ምላስሽን ቀንጥሼ ጥለዋለሁ። አዎ የምላስሽን ነው ጉድ ማረው። ናስቲ የት ናት? ሰው ትምህርት ቤት ዘበኛ ነኝ ያልከው? አዎ ስማ ዘበኛ አይደለም፣ ተሳዳቢ ነህ። ሰው ዝም ብለህ ነው ተማሪዎችን ዝም ብለህ የምትሳደበው። ያለ ስራቸው ስም የምትሰጠው ተሳዳቢ ነህ አንተ። አይደለም እሱማ ይኸው ስራ ታየ እኮ እሷ ተመስቴ ጋር ፈላጭ ነህ፣ ስንወጣ እንሰዳደባለን። ተሳዳቢ ነህ እንጂ ስነ ምግባር ኑሮህ እዛ ትውልድ የምትቀርጥ በስነ ምግባር የምታነጽ ሰው አይደለም። ተሳዳቢና የሆነ ፈላጭ ደን ምንጣሪ ነው። የፈለጉትን በሉ ግን አዎ በቃ አሁንማ ይልካን አስገባዋል። በል ግባ ትወለውላለህ ደግሞ ቤቱ ወለዋለበት። ኧረ የሆነ ያረረ ነገር ይሸተኛል። አንቺ እየከተፈ ነው። አዎ እየከተፈ ነው። አንዳንዴ ነው እምቢ የሚለው። ጦሮ ነው። አየህ የቤት ጦሩ ያሉ ብትሄድ ከዚህ በፊት ጥያቄ ሲኖር እጅ አውጥተህ። እሺ ያው እንዴት ነህ አንተ? ጥሩ እየሰራ ነው። እኔ እኮ ስራ አለኝ ለምን አልሄድም? ይሄ ምን ስራ ነው? ይሄ የቤት ስራ ማለት ይሄ ነው። የቤት ስራ ማለት ይሄ ነው። ኦኬ ሃይማኖት አልመጣችም? አልመጣችም። ማስታወሻ ደብተራችሁን አውጥቱ። አቶ አንዳርጌ፣ ጋሽ አንዳርጌ፣ ልጅቷ አልመጣችም ማለት ሃይማኖት ያቺ እኔ ተማሪ ትላንቱ ቤቷ ያለ ሃይማኖት እንዴት ይሻላል? ምጧ ይምጣ ግን አሉ። አይ ከዚህ በላይ ምን ይምጣ? ምጧ ይምጣ። ደስ ይላል። ዋው 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 ሰራችልኝ። ዛሬ ቪዲዮአችን ይህን ይመስል ነበር። ቀጣይ ባበደ ቪዲዮ እንገናኛለን። እስከዛው ድረስ ይመቻችሁ።